ሰላም እንዴት ናችሁ? እኔ ዳንኤል ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው ፋርማኮቴራፒ ኦፍ ዲያቤቲስ ሜሊተስ ይሆናል። ይህንን ቻናል ሰብስክራይብ ያላደረጋችሁ ካላችሁ ቪዲዮ በምንለቅበት ሰዓት ስለማይደርሳችሁ ሰብስክራይብ ማድረግ የቻናል ቤተሰብ ሁኑ። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። ማንኛውም ሀሳብ፣ አስተያየት፣ ጥያቄያችሁን እንዲሁም እንዲሰራላችሁ የምትፈልጉት ቶፒክ ካለ ኮሜንት ላይ አስቀምጡልኝ፣ ይደርሰኛል። ናው ሌት አስ ኮንቲኒው ቱዴይስ ቪዲዮ ሁሌም እናገራለሁ፣ ኦብጀክቲቭ ሳታዩ እንዳታልፉ። ምክንያቱም ኤግዛም ሲኦሲ ኤግዛም ኤንድ ኦልሶ ክላስ ኤግዛም ፎከስ የሚያደርገው የት ላይ ነው? ኦብጀክቲቭ ላይ ነው። ሶ የዚህ ትምህርት ዓላማው ምንድነው ሲባል ዘ ፈርስት ዋን ዲስከስ ዘ ኢንሲደንስ ኦፍ ዲኤም የዲያቤት ሜሊተስን እንግዲህ ኢንሲደንስ ዲስከስ ታደርጋላችሁ። ይሄን ትምህርት ከተማራችሁ በኋላ distinguish clinical differences in type 1 latent autoimmune diabetes of adulthood, type 2 and gestational diabetes የተለያዩ አይነት የዲያቤት ሜሊተስ አይነቶች አሉ። ስለዚህ በመካከላቸው ያለውን ክሊኒካል ዲፈረንስ ይሄን ትምህርት ከተማራችሁ በኋላ ዲስቲንጉሽ ታደርጋላችሁ ወይም አይደንቲፋይ ታደርጋላችሁ። ሊስት ስክሪኒንግ ኤንድ ዲያግኖስቲክ ክራይቴሪያ ፎር ዲኤም ለዲያቤት ሜሊተስ እንግዲህ ዲያግኖስቲክ አዝ ዌል አስ ስክሪኒንግ ክራይቴሪያዎችን ትዘረዝራላችሁ። ዲስከስ ቴራፒውቲክ ጎልስ ፎር ብለድ ግሉኮስ ኤንድ ብለድ ፕሬሸር ፎር ኤ ፔሸንት ዊዝ ዲያቤት ሜሊተስ ዲኤም ያለባቸውን ፔሸንት ብለድ ግሉኮሳቸው አዝ ዌል አስ ብለድ ፕሬሸራቸው ቴራፒውቲክ ጎሉ ምን እንደሆነ ወይም ምን ያክል መሆን እንዳለበት ስለዚህ ዲስከስ ታደርጋላችሁ። ሪኮመንድ ነን ፋርማኮሎጂካል ቴራፒስ ኢንክሉዲንግ ሚል ፕላኒንግ ኤንድ ፊዚካል አክቲቪቲ ፎር ፔሸንትስ ዊዝ ዲያቤቲስ ሜሊተስ ዲኤም ያለባቸውን ፔሸንቶች እንግዲህ ይህን ትምህርት ከተማራችሁ በኋላ ምን ብላችሁ ሪኮመንድ ታደርጋላችሁ? ነን ፋርማኮሎጂካል ቴራፒ ኢንክሉዲንግ ዊዝ እንግዲህ በሌላ ቪዲዮ እናያለን ሃይፖግላይሴሚክ ኢንዴክስ የሚባሉ ምግቦችን ጨምሮ እንዲሁም ኤክሰርሳይዝ እንዲሰሩ ሪኮመንድ ታደርጋላችሁ ማለት ነው። ኮምፔር ኦራል ኤጀንትስ ዩዝድ ኢን ትሪቲንግ ዲያቤቲስ ባይ ዜር ሜካኒዝምስ ኦፍ አክሽን፣ ታይም ኦፍ አክሽን፣ ሳይድ ኢፌክትስ፣ ኮንትራኢንዲኬሽንስ ኤንድ ኢፌክቲቭነስ ቤዝድ ኦን ዚስ ክራይቴሪያ እነዚህን ክራይቴሪያዎች መሰረት በማድረግ እንግዲህ ኦራሊ አድሚኒስተር የሚደረጉ ዲኤምን ትሪት ለማድረግ ስፔሻሊ ታይፕ 2 ዲኤምን ትሪት ለማድረግ የሚሰጡ ሜዲኬሽኖችን ኮምፔር ታደርጋላችሁ። ሰሌክት አፕሮፕሪየት ኢንሱሊን ቴራፒ ቤዝድ ኦን ኦንሴት ፒክ ኤንድ ዱሬሽን ኦፍ አክሽን ታይፕ 1 ዲኤምን እንግዲህ ትሪት ለማድረግ እንግዲህ የተለያዩ ፕሪፓሬሽን ኦፍ ኢንሱሊን አሉ። ስለዚህ በመካከላቸውን እንግዲህ ኦንሴታቸውን መሰረት አድርጋቸው ፒክ ኤንድ ዱሬሽን ኦፍ አክሽናቸውን መሰረት አድርጋቸው እንግዲህ አፕሮፕሪየት የሆነውን ኢንሱሊን ቴራፒ እና ሰሌክት ወይም ትመርጣላችሁ። ዲስከስ ዘ ሳይንስ ሲምፕተምስ ኤንድ ትሪትመንት ኦፍ ሃይፖግላይሴሚያ አንታይ ሃይፐርግላይሴሚክ ሜዲኬሽኖችን እንግዲህ የሚወስድ ዲኤምን ትሪት ለማድረግ እንግዲህ በመጠቀምበት ሰዓት ትልቁ ሳይድ ኢፌክት እንግዲህ ሃይፖግላይሴሚያ ይኖራል። ስለዚህ ሃይፖግላይሴሚያ ሳይን ሲምፕተም ኤንድ ትሪትመንት ኦፍ ሃይፖግላይሴሚያ እንዳደርጋላችሁ you can also now ታውቃላችሁ። ዲያቤቲስ ሜሊተስ የስኳር በሽታ ይባላል በአማርኛው። ስለ ዲያቤቲስ ሜሊተስ ከማውራታችን በፊት እስኪ ስለ ፓንክሪያስ ትንሽ ነገር እናውራ። As we have learned in physiology, pancreas it is an accessory digestive organ. Yes, it has an exocrine as well as an endocrine function at pancreas. Exocrine function of the pancreas is it secretes and synthesizes pancreatic juice, and endocrine function of the pancreas it secretes a hormone that's known as insulin and glucagon. የፓንክሪያስ ኢንዶክራይን ፋንክሽን ደግሞ ኢንሱሊን እና ግሉካጎን የሚባሉ ሆርሞኖችን ታመርታለች። ምግብ እንደተመገብን ወዲያውኑ እንግዲህ ብለድ ግሉኮስ ሌቭል በጣም ይጨምራል። አዚስ ታይም እንግዲህ ፓንክሪያስ አልፋ ሴል፣ ቤታ ሴል፣ ጋማ ሴል፣ ኤ ሴል የሚባሉ ሴሎች አሏት። ፓንክሪያቲክ አልፋ ሴል እንግዲህ ግሉካጎን የሚባል ሆርሞን ያመርታሉ። ፓንክሪያቲክ ቤታ ሴል ደግሞ የሚያመርቱት ደግሞ ኢንሱሊን ነው። ምግብ እንደተመገብን ወዲያውኑ የግሉኮስ ሌቭል ብለድ ላይ ወይም ደም ላይ በጣም ይጨምራል። በዚህ ጊዜ ኢንሱሊን ብለድ ላይ ያለው ግሉኮስን ወደ ግላይኮጅን በመቀየር ሊቨር ላይ እና የት ላይ መስል ላይ ስቶር ያደርገዋል። አዚ ሀብላለት ባዮኬሚስትሪ እንደተማርነው እንግዲህ ግሉኮስ ስቶር የሚሆነው ኢን አኒማል በግላይኮጅን መልክ ነው and also implant በስታርች መልክ ነው። ይህ ግላይኮጅን ለምን ያገለግላል ሲባል እንግዲህ during starvation ሴሎቻችን በሚራቡበት ወቅት ፓንክሪያቲክ አልፋ ሴል ግሉካጎን የሚባለው ሆርሞን ሪሊዝ በማድረግ አዛት ታይም ሊቨር ላይና መስል ላይ ያለውን ግላይኮጅን ብሬክ ዳውን በማድረግ ወደ ግሉኮስ በመቀየር ሴሎቻችን እንዲጠቀሙትና ብለድ ግሉኮስ ኢን ሆሜኦስታሲስ እንዲሆን ያደርጋሉ። ይህን ካየን what is DM ዲያቤት ሜሊተስ it is a diverse group of metabolic disorders ነው። DM የምንለው እንግዲህ የተለያዩ ሜታቦሊዝም ላይክ ዛት ኦፍ ካርቦሃይድሬት፣ ፕሮቲን፣ ፋት ሜታቦሊዝም ዲስኦርደር በሚኖርበት ሰዓት የሚፈጠር ምንድነው ዲዚዝ ነው። እነዚህ ሜታቦሊክ ዲስኦርደር ክሮኒካሊ ወይም ፐርሲስተንትሊ ብለድ ግሉኮስ ሌቭልን ኢንክሪዝ ያደርጋሉ ወይም ኤሊቬት ያደርጋሉ። at this time DM ተፈጠረ ማለት ነው። so DM የምንለው it is an abnormal increment of the blood glucose level in the blood ብለድ ግሉኮስ ወይም በደም ውስጥ የስኳር መጠን ከሚፈልገው በላይ በሚጨምርበት ሰዓት ያ ዲኤም ወይም የስኳር በሽታ ይባላል። ካርቦሃይድሬት፣ ፕሮቲን፣ ፋት ሜታቦሊዝም ዲስተርብ በሚሆንበት ሰዓት ኢንሱሊን ሴክሬሽን፣ ኢንሱሊን አክሽን ኦር ቦዝ ኢንሱሊን ሲንተሲስ ኤንድ አክሽን ኦፍ ዘ ኢንሱሊን ዊዝ ዲስተርብ ኦር ዲፌክት ይሆናል። ዲው ቱ ዚስ አት ዚስ ታይም ብለድ ግሉኮስ ሌቭል ይጨምራል። ይህ አት ዚስ ታይም ዲኤም ይከሰታል ማለት ነው።
ብለድ ግሉኮስን ሜዥር ለማድረግ የሚጠቀመው እንግዲህ ግሉኮስ ሜትር ወይም ግሉኮሜትር የሚባል ኢንስትሩመንት አለ። ብለድ ግሉኮስ እንግዲህ ሜዥር በምናደርግበት ለምሳሌ ይሄኛውን ዲቫይስ በምንመለከትበት ጊዜ ይቺ ቀይ አረው እንግዲህ ትመለከታቷላችሁ። ይቺ ሮቴት ታደርጋለች። ብለድ ግሉኮስ ሜዥር በሚደረግበት ሰዓት ቀይዋ ላይ ካረፈ እዚህ ታይም እንግዲህ ብለድ ግሉኮስ በጣም ሃይ ነው ማለት ነው። እዚህ ቢጫው ላይ ካረፈ ደግሞ ሞዴሬት ነው ብለድ ግሉኮስ ማለት ነው። እዚህ ላይ ካያችሁ ደግሞ ላው ነው ማለት ነው። አረንጓዴው ላይ ካረፈች ማለት ነው። ብለድ ግሉኮስ እንግዲህ አራት አይነት ዋና ዋና ብለድ ግሉኮስን ሜዥር የምናደርግበት ቴስት አለ። ዊል ሲ ኢን ዲቴል እናያቸዋለን። ነገር ግን እዚህ ሃይላይት ላይ ነግሬያችሁ ልለ አንደኛው ፋስቲንግ ብለድ ግሉኮስ ቴስት ይባላል። ይህ ፋስቲንግ ብለድ ግሉኮስ ቴስት የሚባለው ኖርማሉ ከ70 እስከ 99 ሚሊ ግራም ፐር ዲሲሊትር ሲሆን ይህ ሜዥር የሚደረገው ምንድነው አንድ ኢንዲቪዥዋል ብለድ ግሉኮሱን ሜዥር ለመደረግ ስለዚህ አትሊስት ቢያንስ 8 ሰዓት እና ከዛ በላይ መጾም ይጠበቅበታል። ሁለተኛው ራንደም ብለድ ግሉኮስ ቴስት ይባላል። ይህ ደግሞ አት ኤኒ ታይም በማንኛውም ሰዓት አንድ ኢንዲቪዥዋል እንግዲህ ብለድ ግሉኮስን ሜዥር የሚደረግበት ሰዓት ነው። ሜዥር በሚደረግበት ሰዓት ኖርማሉ ከ140 ሚሊ ግራም ፐር ዲሲሊትር በታች ነው። ሶስተኛው ኦራል ግሉኮስ ቶለራንስ ቴስት ይባላል። ይህ ቴስት ደግሞ መጀመሪያ አንድ ኢንዲቪዥዋል ብለድ ግሉኮሱ ሜዥር ይደረጋል። ከዛ ሱገር ያለው ሶሉሽን እንግዲህ እንዲወስድ ወይም ኢንቴክ እንዲያደርግ ወይም አድሚኒስተር እንዲያደርግ ይደረጋል። ሱገር ሶሉሽኑን ከወሰደ ከ2 ሰዓት በኋላ ብለድ ግሉኮሱ ሜዥር ተደርጎ ከ140 ሚሊ ግራም ፐር ዲሲሊትር በታች ከሆነ ኖርማል ነው ይባላል። አራተኛው ሄሞግሎቢን A1C የሚባለው ብለድ ግሉኮስ ቴስት ነው። ይህ ቴስት ደግሞ በጣም ገራሚ የሆነ ቴስት ነው። ይህ ቴስት ደግሞ የሚያሳየው ከዚህ ቀደም ከ2 ወርና ከ3 ወር የነበረውን የአንድን ሰው ብለድ ግሉኮስ ሌቭል ነው የሚያሳየው። እንዴት ነው የሚያሳየው ሲባል እንግዲህ ሄሞግሎቢን እንደምናውቀው እንግዲህ በሬድ ብለድ ሴሎች ውስጥ ነው እንግዲህ ኢንክሉድ የሚሆነው። ሬድ ብለድ ሴሎች ደግሞ አዚሃም ነው እንደምናውቀው ላይፍ ስፓናቸው እስከ 3 ወር ያክል ድረስ ነው። ሄሞግሎቢን A1 የሚባለው እንግዲህ ከካርቦሃይድሬት ጋር እንግዲህ ባይንድ በማድረግ እንግዲህ ይኖራል ማለት ነው። አዚስ ታይም እንግዲህ ሄሞግሎቢን A1 ሜዥር ስናደርግ እንግዲህ የምናገኘው ከ2 ወርና ከ3 ወር በፊት የነበረውን የብለድ ግሉኮስ ሌቭል ነው ማለት ነው።